እንግዲህ አብዛኞቹ ይመስላቸው አንተ ራሱ ልታስመጣ የቻልከው ራስህ ስለሆንክ ነው እና ነህና አምጥተኸው ምናልባት ስለከለከለ ሊሆን ይችላል እንትን ያለ ይላልና አይ ቲንክ ከሞላ ጎደል ታውቀኛለህ እኔ ማለት እዚህ ሰፈር ውስጥ እንደዚህ ነገር አይተኸኝ ታውቃለህ? አረ ሰምተህ ታውቃለህ? አረ በፍጹም በጣም ጥሩ። እናንተስ አይታችኋል ያለው ነገር? ምስክር ናችሁ? አይተናል። እኛ እንደውም እንደዚህ ሁላ ይሆናል ብለን ሁላ አልጠበቅም ነበር። በእኔ ቦታ ጭራሽ አላመንኩም ነበር። ግን መቶ ካየው በኋላ እንደዚህ አይነት ነካ ቆሻሻ ነገር ያደርጋል ብዬ በቃ በአይኔ ያየሁትን ነገር መቼም እንጃ። ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም ብዙዎቻችሁ ከዚህ በፊት በለቀኩት ቪዲዮ ላይ ጥያቄ ተነስቶባችኋል። ሲጀመር ከሱ ጋር ምንድነው ያገናኛችሁ? በምን መንገድ አውርታችሁ ነው? አንዳንዶቹ እንደው ምንድነው እያሉ ያሉት ከሱ ጋር መጀመሪያ አስቀድማችሁ ረጅም ወሬ ካወራችሁ በኋላ ነው እንትን ያላችሁት እያሉ ነው። አልሰጥ ሲልክ ምናምን ሲል እምቢ ሲል ወይ ደግሞ ስትጋጩ ለጥቅም ብለህ ነው እንደዚህ እያደረግ ያለው የሚል ነገር እያነሱ ስለሆነ ለዛ ማስረጃ እንዲሆናችሁ ብዬ የሰዎች ማለት በቦታው የነበሩ ሰዎች ይዤላችሁ መጥቻለሁ። ከዛ በፊት ግን እንዴት እንደመጣል ያለውን ነገር በጥቂቱ ላስረዳችሁ። በመጀመሪያ ደረጃ እንደምታውቁት አካውንቴ ላይ የምሰራቸው ኮንተንቶች ከፍቅር ግንኙነት ጋር ከወጣትነት ጋር የተያዙ ኮንተንቶች ናቸው እና እነዚህን ኮንተንቶች በምሰራበት ሰዓት እንደማንኛውም ሰው በውስጥ ኢንቦክስ ላይ ሰው ቴክስት ሊያስቀምጥ ይችላል አይደለ? ሶ ሪኩዌስት የተጠየቁ ሬድ እንትኖች አየሁኝ። ከዛ በኋላ ስገባ ብዙ ሰዎች አሉ። ከነዛ መካከል ፊት ለፊት ላይ በቅርቡ የተላኩትን ቼክ ሳደርግ የሱን ተመለከትኩኝ። ምናልባት ደግሞ ቲክቶክ ኢንቦክስ የምትጠቀሙ ሰዎች አብዛኞቻችሁ ከ10,000 ፎሎወር በላይ የሚገኙ ሰዎችን ለብቻ ለይቶ ያስቀምጣልና የሱ ደግሞ 40 ምናምን ሺህ ፎሎወር ነው ያለው። ሶ በዚህ የተነሳ ውስጥ ገባውኝና ሳይ ደህና ነህ ብሎ አስቀድሞ አስቀምጦልኛል። ያው እዚህ ፒክቸር ላይ አስቀምጥላችኋለሁ። ደህና ነህ የሚል ጽሁፍ አስቀምጦ በነበረበት ታይም ላይ ደህና ነኝ እንዴት ነህ ብዬ ጽፍለት አለውልህ ብሎ ካይም በኋላ ፈታ እንበል ብሎ ነው የጻፈው። እና አንዳንዶች አሁን ፈታ እንበል ብሎ የተናገረበትን ፓርት አንስቼ ፈታ ሾው የሚባል ሾው ስላለው ምናልባት ኢንተርቪው የሚያደርግ በጣም የታወቀ ጋዜጠኛ ነው ብዬ ስላሰብኩኝ ለኢንተርቪው ፈልጎኝ ከሆነ በሚል ነበረ። እሺ እንዴት በምን መልኩ ብዬ ጠየቁኝ። ማለት ፈታ እንበል ሲለኝ በምን መልኩ ብዬ ነው የጠየቁት። ሶ ይሄንን በምጠይቅበት ሰዓት ላይ አንተ ደስ የሚልህን አይነት ነገር ነው ምላሹ። ማለት እንዴት አልገባኝም። አንተ ደስ የሚልህን ማለት ምን ማለት ነው ብዬ አልገባኝም ስለው ተወው በቃ አለኝ። የዚህ ሰዓት ላይ የሆነ ነገር በውስጤ በቃ የሆነ ሪጀክት ይል ጀመር ማለት ነው። ጠረጠርኩኝ። ከዛ በኋላ ወዲያው ነው ሶፊ ያስረዳኝ ምንም ችግር የለም እኮ ምናምን ብዬ ያለውን ነገር ጠየቅኩትኝ። ከዛ አንተ ደስ የሚልህ ምንድን ነው ምናምን ብሎ በቃ ዩዘር ኔምህን ላክልኝ አለኝ። ላኩለት። ምንም ማለት አልነበረም። ከዛ ግን በንግግሮቹ መካከል ያው እዚህ ፒክቸር ላይ ያስቀመጥኩላችሁ የምታዩዋቸው ከሆነ ማለት ነው ምንም ከእናንተ የምደብቀው ነገር የለም። በቃ ጉዳዩ ተጀመረ። የልብ ቅርጽ ማስቀመጥ ጀመረ። እሺ የኔ ውድ ምናምን ጸጉርህ ሄርሊ ነው ማነው ደረትህ ሄርሊ ነው ምናምን ማለት